ወንድ ልጅ ማድረግ የሌለበት 5 ነገሮች በደንብ ስማኝ፣ ይጠቅመዋል። አንደኛው ሴትን መለማመጥ። ሲጀመር የማትወድህን የማታፈቅር ሴት ማለት ነው። አንተ መቼም ልትወድና ልታፈቅር አትችልም። ስለዚህ ሰላም ስጣት፣ እሷን ተዋት፣ ከህይወት አስወጣት። ሁለተኛው ከማይጠቅሙ ጓደኞች ራቅ። አንተን ከማያከብሩ፣ በአንተ ሙድ ከሚሳለቁ፣ በአንተ ሐሳብ በአንተ ህልም ሙድ ከሚይዙ ጓደኞች ሰዎች አጠገብ ጥፋ፣ ራስን ደስተኛ ማድረግ ከፈለግ። ሶስተኛው ስናፕቻት መጠቀምህን አቁም፣ ምንም አያረግልህ። አራተኛው ለፍቅር መለመን። አንድ ሰው ሊወድ የሚችለው በራሱ ፍላጎት ነው። አንተ ስላስገድድከው ብቻ ያ ሰው አንተን ሊወድ ሊያፈቅር አይችልም። ስለዚህ ያንን ሰው አታስገድደው፣ ራስን ዝቅ አታርግ። አምስተኛው ለሴት ብለህ ራስን ማጥፋት፣ ራስ ላይ መጥፎ ነገሮችን ማድረግ አቁም። እነዚህን 5 ነገሮች አስተካክል። እናም ኮሜንት ላይ ከላይ ከነገርኩ 5 ሐሳብ ውስጥ የትኛው ተመቸ? ሐሳብን አስቀምጥልኝ። ወንድ ከሆንክ ስማኝ፣ ህይወትን በትንሹ የሚያሳድጉልህ የሚቀይሩልህ ነገሮች ልንገርህ፣ በደንብ አዳምጠኝ፣ ይጠቅማል አንድ ቀን። አንደኛው እምቢ በል። አንድ ሰው ማለት ነው የሆነ ሐሳብ ይሰጣል፣ የሆነ ነገር ይነግራል፣ የሆነ ነገር አርግ ፍጠር ይላል። ግን ያንን ሐሳብ ያንን ነገር በፍጹም እንዳትቀበል። የራስ ሐሳብ አለ፣ የራስ መንገድ አለ። የራስ መንገድ የራስን ሐሳብ ተከተል። ማንም ያለውን ነገር እንዳትሰማ እንዳትከተል። ሁለተኛው ፕላን ቢ ፕላን ሲ የሚባል ነገር የለም። ፕላን ኤን ጀምረዋል፣ ፕላን ኤን ጨርሰው። ምናልባት ፕላን ኤ የተሳካል አይደለም፣ ግን በተለየ መንገድ ሞክሮ እንጂ ፕላን ቢን እንዳትጀምር። አዲስ ነገር መጀመር ጊዜን ያቃጥለዋል። ሶስተኛው ሙድን ተቆጣጠረው፣ ሙድን ኮንትሮል አድርገው። አንዳንዴ ይከፋል፣ አንዳንዴ ደስተኛ ትሆናለህ። ስለዚህ ሙድ በተቀያየረ ቁጥር ሙድን መቆጣጠር ይኖርብሃል። በህይወት ደስተኛ መሆን ከፈለክ፣ በህይወት የምትፈልገውን ነገር ማሳካት ከፈለክ። አራተኛው መረጃዎችን ከራስህ ውሰድ፣ ከሐሳብ ውስጥ ከአይምሮ ውስጥ አውጥተህ ተጠቀመው። ብዙ ጊዜ ሶሻል ሚዲያ ላይ፣ ዩቲዩብ ላይ፣ ጎግል ላይ ያሉትን ሐሳቦች የምትጠቀም ከሆነ ሎ የሆነ አይኪው ይኖርሃል። አይምሮን እያደደብከው ትመጣለህ። ስለዚህ የራስን ሐሳብ የራስን ህልም ተጠቀም። አምስተኛው ሪጀክትን ተጠቀም። በእርግጠኝነት ብዙ ጊዜ ተሰድበሃል። አንተ ለዛ ነገር እንደማትሆን፣ ያ ነገር ላንተ እንዳልተፈጠረ ብዙ ሰው ነግሮሃል፣ ብዙ ሰው ስቆብሃል። ግን ያ ነገር አንተን ሊያበረታ ነው እንጂ የሚገባው ተስፋ ሊያስቆርጥ አይገባም። ስለዚህ ሪጀክትን ተቀበል። ማድረግ ያለብን ነገር አድርግ። ከዛ ማንነትን አሳያቸው።